ወንጌላዊ አለማየሁ ይባላል። ዛሬ እሱ ወደሚያገለግልበት መጽሐፍ ቅዱሶችን ይዤ ነው የመጣሁትና እጅግ በጣም ተደስተዋል። የት ወንጌልን እንዳገለገልክና ያሳለፍክባቸው ወንጌልን ለማድረስ አጥቢያዎችን የት አገር እንዳገለገልክ በዚህ አካባቢ ያንን ሐሳብ እንድትናገር ፈልጌ ነው። ገላትያ 1:15-16 ላይ ነገር ግን በእናቴ ማኅፀን ሳለሁ የለየኝ በጸጋው የመራኝ እግዚአብሔር በአሕዛብ መካከል ስለ እርሱ ወንጌልን ይሰብክ ዘንድ ልጁን በእኔ ፋንታ ሊገልጥ በወደደ ጊዜ ወዲያው ከሥጋና ከደም ጋር አልተማከርኩም። ክብር ለጌታ ይሁን። አሜን። በዚህ ቃል ደግሞ ብዙ ወንጌላትን ከ87 ጀምሬ ወንጌልን ሲሰብክ በየገጠሩ እግር ባዶ እየሰበኩ በቁንጣ ጫማ እየሰበኩ ያለ ገንዘብ ሳይከፈል በጫካ እየበጠስኩ ጫካ ውስጥ እየኖርኩ አንበሳ ጅብ እያየው እየፈራው 11 በዛ ምድር ላይ አሊ በሚል ምድር ላይ 6 ቸርቾችን አስተክያለሁ። ሃሌሉያ። ከዛ ከተከልኩ በኋላ እንደገና ወደ ወባመር በሚል ገጠር ላይ ሄጄ 4 ዓመት እዛ ኖሬ እንደገና እግዚአብሔር ከዛ እንደገና ወንጌልን ሰብኬ ወጥቼ ወደ ጎልዲያ ምድረ ባዳ በና ውስጥ ሄጄ 4 ቤተክርስቲያኖችን ተክያለሁ። ከዛ በኋላ በና ጫፍ ላይ በጣም ሩቅ ወደ ድመካ መሃል ላይ ሄጄ 1 ቤተክርስቲያን ተክያለሁ። ከዛ በኋላ እግዚአብሔር ያለ ገንዘብ ማንም የረዳኝ ሳይኖር በጎማ ጫማ እያገለገልኩ ለወንጌል ዋጋ እየከፈልኩ እግዚአብሔር በሰጠን በጥሪን እጄ ደሞዝ ሳይቀጠር ደሞዝ ሳይሰጥ እየተራብኩ ጫካ ውስጥ ደግሞ የተለየ ፍራፍሬዎችን እየበላው ዘመናትን እግዚአብሔር ለኔ እስካሁን ድረስ ያው በእጄ ላይ ሰጥቶ አሁን ደግሞ እግዚአብሔር ረድቶኝ በትምህርት ለ2 ዓመት መጽሐፍ ቅዱስ ዲፕሎማውን ጨርሼ በሆነ በሰው እርዳታ ጌታ እግዚአብሔር ረድቶኝ ጨርሼ ቤት አሁን ደግሞ ያለችው ቤተክርስቲያን ቡድን ናት። በዛ ውስጥ በቃ እነኚህ ቡድኖችን እያስተማርኩ ያለ ምንም በቃ እያስተማርኩ እየረዳው አለው። በሌላ ቡድኖች የሚረዳኝ ሳይኖር በነፃ እያገለገልኩ ትላንትና በነፃ ሰው ምንም ዋጋ ሳይከፍል ደሞዝ ሳይኖር እንደውም ወደን አጣብቄ አይጦች አንድ ቤት ላይ አይጦች ገንዘብ ሳይኖር አይጦች በቆሎ በልቶ የፈሰሰውን በቆሎ ለቅሜ ከመሬት 2 ቀን በራብ በሶስተኛው አይጦች የራገፈውን በልቼ እግዚአብሔር ረድቶኛል። ሃሌሉያ። እና እስከዛ ነው ወንጌል ዋጋ ያስከፍላል።